አንተ አብረሽ አበጋዝ ማለት ነው። እንዴት በሰው ልጅ ህይወት እንዴት በሴት ልጅ ህይወት እንዴት ትጫወታለህ ማለት ነው? እንዴት እንደዚህ እንዴት ትጫወትባታለህ? በጣም ያሳፍራል በእውነት በጣም ተሳፍራል ደግሞ ካንተም ብሶ ማለት ነው። ሰላም ጤና ይስጥልኝ ውድን የተከበራችሁ የማስ ተከታዮች ንክናቱን ያለው እግዚአብሔር ይመስገን። እንግዲህ ቻናል ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። አሰባሳታችሁን ኮሜንት ላይ ጻፉ። እንግዲህ ዛሬ የመጣሁት ማለት ነው በነዚህና አብረሽ ነው። እሱ ምንድነው በጣም ልጅቷ በጣም በቃ በጣም ውስጧ በጣም ትልቅ ህመም አለ። ፈጣሪ ማለት ነው የስራን ይሰጣል። ሁላችንም የስራችን ያያን ፈጣሪ ይሰጣናል ማለት ነው። ምክንያቱም ልጅቷ ማለት ነው እሱ በቃ እሱ ደህና ሰው እሷ ጥፋተኛ እንዴ ነፂ ለምን አንቺ መጣሽ ማለት ነው? እንዴት መጣሽ? እሱ እርግጠኛ ነኝ ያመጣት ማለት ነይ እውነቱን እንንገርሽ በቃ እንንገራቸው በቃ ፈቅርሻለሁ ብዬ ያለው ነገር ውሸት ነው ብዬ ልንገራቸው ብሎ አጃጅሎ ነው ይዟት የመጣው። ነፂ እልሻለሁ ማለት ነው ነገ በራስሽ ቪዲዮ ቻናል ተናገሪ፣ እውነቱን ተናገሪ። ምክንያቱም በጣም በድሎሻል፣ ጨቁኖሽ ነው ቪዲዮ እያሰራሻለሁ ማለት ነው። እንዴ አይታችሁት እንደሆነ ቪዲዮውን እኮ ማለት ነው እስከመጨረሻው እዩትማ ማለት ነው። በጣም ፈርታ አንገቷን እንዴት ታደርጋለ? እንዴት ሁሉ ነገር ውሸት ነው ትላለ? እንዴት ታጃጅለኛለ? እንዴት አስቻለ ስትለው አይ እኔ እኮ ነግሬሻለሁ አንቺ እንዴት ነው አንድ ሰው ማለት እኔና አንቺ ከሆነ በኋላ አቁመናል ካላት ለምንድን ነው የማይገባት? እንዴት በሴት ልጅ ህይወት እንዴት ትጫወታለህ አንተ? ካንተም ብሶ ማለት ነው። እንዴት በሴት ልጅ ህይወት ትጫወታለህ? ልጅቷ ታፍናለች ማለት ነው። የራሱን እውነት ለማውጣት እሷን አስገድዶ ነው ቪዲዮ እያሰራት ያለው ማለት ነው። ቪዲዮ እያሰራት ያለው አስገድዶ ነው። እንዴት ነው ቤተሰብ የለሽም እንዴ ነፂ? እንዴት ከሱ ጋር ትሄጃለሽ? ሲጀምር ከሩታ ጋር ተገናኝ አልገናኝም በይ ደግሞ ከሱ ጋር ምግብ ምክንያቱም እሱ በጣም መጥፎ ሰው ነው ምክንያቱም ማለት ነው አንቺን ለማስጠላት ነው በቃ። እንዴ ስትመጣ እኮ ነው እኮ ሰላም ምናምን መስሎኝ በቃ ሲያወሩ ምናምን እውነቱን ተናገሪ በፊቱን እንዴት ነው ምናምን እንዴት አስቻለህ? ለምን ዋሸህ? ለህብረተሰቡ ለምን ዋሸህ ነው ያለችው እኮ። ምክንያቱም የሷ ቻናልና የሷ ካሜራማን ስለሆነ በደንብ ማውራት አልቻለችም ማለት ነው። እና ልጅቷ ታፍናለች። ልጅቷ እውነት አላት። እውነት ደግሞ ማለት ነው ተመነምናለች እንጂ አትበጠስም። ምክንያቱም አንተ ደስተኛ አይደለህም አላምንም ነው ያለችው። እንዴት ታደርገኛለህ አለውሽ እያልክ በጎን እንዴት ከሷ ጋር ትጫወታለህ ነው ያለችው። እሱ ደግሞ እኔ እኮ ብዬሻለሁ። እንዴት አንድ ሰው እኮ አይ ይሄ እንደዚህ ነው በቃ ማትሆነው ሆነ አይ በቃ እኔና አንቺ ነገር አብቅቷል እንዴት አልተደዋወልንም ትላለህ ብትለው አይ እንደዛ ሳይሆን አው ተደዋውለናል ግን አንቺ እንደምታስቢው ቶሎ አልተደዋወልንም። ልጅቷ ታፍናለች በቃ ልጅቷ ታፍናለች ማለት ነው። ልጅቷ የሆነ ነገር እንዳትል ብላ ነው በቃ የራሱ ካሜራ ስለሆነ ነገ እንግዲህ የሚመጣውን ታያለሽ። ልጅቷ እውነት አላት ማለት ነው። ልጅቷ ታፍናለች እውነት አላት ማለት ነው። በጣም ያሳፍራል። በጣም ተሳፍራል አንተ ማለት የራስክን እውነት ለማውጣት የሷን እንባ በሷ ህይወት ትጫወታለህ ማለት ነው። እንዴት አንቺ አምነሽው እርግጠኛ ነኝ እሱ ነው እውነት እንናገር ብሎ ነው ሚዲያ ላይ ካመጣ አይታችሁ እንደሆነ ካሜራ ላይ እንኳን ማለት ነው ደንግጣለች እኮ ካሜራ ላይ ደንግጣለች ፈርታል። ምክንያቱም እሱ ያላት ሌላ ነው እሱ ያላት እና ከሩታ ጋር አገናኛትም ማለት እንዴ ከሩታ ጋር ለምንድን ነው የምትገናኘው? ምክንያቱም እውነት አላታ እውነቱን ትናገራለች እንዴ አይ እኮ በቃ አይ እኔ ማለት የሆነ ውሸቷን ከሆነ አይ በቃ ሁሉም ነገር ፕራንክ ማለት ዝም ብዬ ነው ምናምን በቃ ያለፈ ነገር ትላለች መስሎኝ ነበር። እንዴ ፊት ለፊት እኮ ምንድነው ያለችው? እንዴት ተዋሻለህ? እንዴት ያ ሁሉ ነገር ውሸት ይሆናል? እንዴት አንተ ከኔ ተለይተህ ሌላ ህይወት ትጀምራለህ? ስትል አሁን እኮ በሜሴጅ የጻፍኩልሽን መልሰሽ ማየት ትችያለሽ። እኔ እኮ አልፈልግሽም ብዬሻለሁኝ አንቺ ግን አልገባሽም መሰለኝ ተወስራ። ለምን ነው የማይገባት? በቃ እኔና አንቺ ላይ ካለ ለምን አማርኛ የምታወሩት አይደል እንዴ? እንዴት ነው የማይገባት? አንተ በሷ ህይወት ላይ አለውሽ እያልክ ማለት ነው እየተጫወት በዚህ ደግሞ ሩታ ጋር ትጫወታለህ። ምክንያቱም እሷ አላመነችም እውነት ትዳራለህ ሆነ ያለችው ማለት ነው። አላመነችም ምክንያቱም እየተጫወትክባት ነበር አንተ ማለት ነው። እየተጫወትክባት ነበር። በጣም ያሳዝናል። በጣም ያሳፍራል ማለት ነው። በጣም ታሳፍራለህ። ለሴት ልጅ እንደዚህ 10 ሴት አንተ ካንተም ብሶ ማለት ነው 10 ሴት እየቀያየርክ በጣም ያሳፍራል። ይቺ ልጅ ታፍናለች። እውነት አላት። እውነቷን ነፂ እውነት አውጪ የፈራሰ ይፍራስ። አንቺ ለኮመንታተሮች የሰው ህይወት የምትበጠብጪ የራሱን ነገር ሳይጨርስ ለምን ሌላ ህይወት ይጀምራል? ለምን ሁሉን ነገር ያለውን ነገርስ ለምን ለሚስቱ
በእውነት በጣም ያሳፍራል። በጣም ማለት በጣም የሚያሳፍር እንደዚህ አይደረግም በጭራሽ። እንደዚህ ያደረግ በሴት ልጅ እንደዚህ በሴት ልጅ ህይወት እንደዚህ የምትጫወት በጣም ታሳዝናለህ። በጣም ታሳፍራለህ። በእውነት በጣም የምታሳፍረው ማለት ነው። እንዴ ትንሽ አይደብርህም እንዴ? ትንሽ ለሴት ልጅ ክብር የለህም? እንዴት አደርጋታለህ? አለውሽ እያልክ ከሷ ጋር ትጫወታለህ። አለውሽ እያልክ ከሷ ጋር ትጫወታለህ። በእውነት በጣም ያሳፍራል። በጣም ያሳፍራል። ኮመንታተሮች ሩታዬ እያላችሁ ማለት ነው። እውነታው ያለው ነፂ ጋ ነው ሩታ ጋ አይደለም ማለት ነው። አንተ ሴቶቹን ጨረስካቸው። ደግሞ ሌላ ደግሞ ነገር ደግሞ አንዷ ትመጣለች ማለት ነው። ምንም አንተ ምክንያቱም አንተ የምታርፍ ሰው አይደለህም። ገና እኮ ልጅ ነህ አይደል እንዴ? ግን በቃ በጣም ተሳፍራለህ ደግሞ ማለት ከሷ ጋር ሳትጨርስ ከሌላ ሰው ጋር መተህ እንደዚህ እሷን ልቧን በቃ መስበር እንዴ? እሷ እኮ ምንም ነገር አላቅም ነው ያለችው። ዱባይ መጥቼ ምንም ነገር ዱባይ እስከሚመጣ ድረስ አለውሽ እያለኝ ነው፣ እየተጻጻፍን ነው። እኔ የምለው ነፂ ሁሉን ነገር ለምን አትጽፊም? ማለት በቃ ለምን አንቺ እውነት አለኝ ካልሽ ማለት ነው ሁሉንም ነገር ቀኑን ሁሉን በቃ ኮሚኒቲ ላይ መጻፍ ሰርች ማድረግ ትችይ ነበር። መቼ እንደተጻጻፋችሁ ምን እንደተባባላችሁ ያለውን ነገር ስክሪንሾት አድርገሽ ኮሚኒቲ ላይ ምክንያቱም ቀኑ ስለማይወሽ መቼ እንደተጻጻፈ ቀኑ ስላለ በዛ ሰዓት እንትን ማለት ትችይ ነበር አንቺ ማለት ለከን አንቺ እንደዛ አላደረክሽም። አሁን ደግሞ ነይተሩ በቃ ፈቅርሻለሁ ልሻለሁ ብዬ እውነታውን እናገራለሁ ሲል በቃ አንቺ አመንሽና ሄድሽ። ከሄድሽ በኋላ ምን ሆነ? ከሄድሽ በኋላ ምን ተደረገ? አንቺን ለማሸማቀቅ ያልሄደበት የለም። እሷን በቃ ነፂን ለማሸማቀቅ ያላደረገው ነገር የለም። የራሱን እውነት ለማውጣት እኔ እውነት አለኝ እሷ ውሸቷ ነው ለማለት ይጋብዝሻል። ያንተ ምግማን ሁሉን ነገር አፍና ይዘዋለች እሷ ማለት እሷ እውነት አላት። በጣም ታሳፍራል። እንዴት ለሙ ሚስት እያለ ከሌላ ሴት ጋር እንደዚህ ምታቃቃፉ አይደብርህም እንዴ? ትንሽ አይደብርህም? እንደው ለራስህ እንኳን ክብር የለህም? በእውነት በጣም ነው የሚያሳፍር። በእውነት ተሳፍራለህ። እንደዚህ አይደረግም። በሴት ልጅ ህይወት እንደዚህ የምትቀልዱ ሰዎች ፈጣሪ የሰራችሁን ይሰጣችኋል። ሌላ ምንም አይባልም። በጣም ነው የምታሳፍሩ። በጣም ታሳፍራለህ በእውነት እና ስለተከታተላችሁኝ አመሰግናለሁ። ቻናል ሰብስክራይብ ላይክ አድርጉልኝ። አበረታቱኝ። ሰዓት ስለተነሳብኝ ነው። አመሰግናለሁ። መልካም ቆይታ